እንግዲህ ወቅቱ ወርሃ ጽጌ እንደመሆኑ መጠን ሁላችንም ምሽታችንን በቅድስት ቤተክርስቲያን ውስጥ እያሳለፍን እንደሆነና ማህሌቱ እጅግ አስደሳች እንደመሆኑ መጠን ሁላችንም እየተባረከን ማህሌቱን እያሳለፍን እንደሆነ ምንም ጥርጥር የለውም። በጣም የምንጓጓለት ወቅት ነው ይህ ወርሃ ጽጌ። እንደሚታወቀው በጥቅምት 2 የቅዱስ ቁርባን መርሃ ግብራችን ላይ ከ500 በላይ ሰማያዊ ሙሽሮች እንግዲህ ቃሉ በጣም ስለሚያስደስተኝ ነው ይሄንን የምጠቀመውና የተገኙበት የቅዱስ ቁርባን የመቀበል መርሃ ግብራችን በሲኤምሲ ደብረ ጽባ ቅዱስ ሚካኤል ቤተክርስቲያን ላይ አከናውነን እጅግ አስደሳች ጊዜ አሳልፈን ነበር። የተለያየ ነው። ቀጣዩ ብላችሁ ለምትጠይቁን ታኅሳስ 27 ወይንም ጃንዋሪ 5 በቅድስቲቷ ሀገር ኢየሩሳሌም ለማሳለፍ ሙሉ ዝግጅታችንን አጠናቀናል። እናንተስ ተዘጋጅታችኋል? ከወዲሁ እንግዲህ በእነዚህ ስልኮች በመደወል ፕሮግራማችሁን እንድታሰናዱና እንድትዘጋጁ ተርቢኖስ ስኮቪና የጉዞ ወኪል እንዲሁም ኢፍታህ ስቱዲዮ በጋራ በመሆን ለማሳሰብ ይወዳል ማለት ነው። በየሳምንቱ ከናንተ ጋር የምንወያይበት ጥሩ ሐሳቦችን እያነሳን ቆይታ የምናደርግበት መርሃ ግብራችን ነው። ዛሬ ደግሞ በብዙዎቻችሁ ጥያቄ መሰረት ወጣትነትና ፈተናዎቹ የሚል ሐሳብ አንስተን አጠር ያለች ቆይታ የምናደርግ ይሆናል ማለት ነው። ብዙ ጊዜ እንግዲህ ወጣትነት ማለት አፍላ እድሜ ወይም እሳትነት የምንለው የእድሜ ክልል ነው። ሰው ከአራቱ ባህሪያተ ስጋና ከሶስቱ ባህሪያተ ነፍስ ተፈጥሯል። አራቱ ባህሪያተ ስጋ የምንላቸው ውሃነት፣ እሳትነት፣ ነፋስነት እንዲሁም ደግሞ መሬትነት የሚባሉት ናቸው። ከነዚህ ውስጥ እንግዲህ እያንዳንዱ 20 የሆነ የእድሜ ክልል ይይዛሉ። ወጣትነት እድሜ እንግዲህ በእሳትነት እድሜ ክልል ውስጥ የምናገኘው ይሆናል ማለት ነው። ብዙ ጊዜ በአባባል ልብ በ20 ዓመት ገንዘብ በ40 ዓመት ይባላልና በ20 ዓመት የገዛነው ልብ በ40 ዓመት ለምናካብተው ገንዘብ መሰረት ይሆናል ማለት ነው። አባባሉ እኔ እንደሚገባኝ ስንቶቻችንን በ20 ዓመታችን ልብ የገዛነው? ስንቶቻችንንስ በ20 ዓመታችን ልቦናችንን የሸጠው? የሰው ልጅ በጣም በበርካታ ነገሮች ይፈተናል። በተለይ በወጣትነት እድሜ ክልል ፈተና ማለት ምን ማለት ነው? ፈተናስ ጥሩ ጎን አለው ወይ መጥፎ ጎን አለው ወይ? ከየትስ ይመነጫል? ይሄ በጣም ሰፊ የሚያነጋግር ሐሳብ። ሆኖም ፈተና ከመልካም ጎን ሲመጣልን ህይወታችንን ያንጻል። ፈተና ደግሞ ከመልካም ጎን ካልሆነ ጭራሽ ጠፍተን ጥቅም አልባ ሰው እንድንሆን ያደርገናል ማለት ነው። ፈተና ከአራት አይነት ነገሮች ይመነጫል። የመጀመሪያው ከውሳጣዊ ባህሪያችን ወይንም ደግሞ ከተፈጥሯዊ ባህሪያችን የሚመነጭ ነው። ሁለተኛው ከዲያብሎስ የሚመነጭ ፈተና አለ። ሶስተኛው ከዓለም ፍትወት የሚመነጭ ፈተና አለ። አራተኛው እና የመጨረሻው ከእግዚአብሔር የሚመነጭ ፈተና አለ ማለት ነው። የሰው ልጅ ከነዚህ ከአራቱ ከሚመነጩ ፈተናዎች በህይወቱ ይፈተናል። ለምሳሌ የመጀመሪያው ከውሳጣዊ ባህሪ ወይንም ከተፈጥሯዊ ባህሪያችን መነሻነት የምንፈተናቸው ፈተናዎች 3 ክፍሎች አሉት። የመጀመሪያው በማየት የምንፈተነው ፈተና አለ። ወጣትነት እንግዲህ እሳትነት ነው የሚባለው አይምሮአችን በጣም ፈጣን የሚሆንበት የእድሜ ክልል ስለሆነ ያንዳንዱ ነገራችን የተነቃቃ ነው። ለስራ ንቁ ነን፣ ለመሮጥ ንቁ ነን፣ ብዙ ነገሮችን ለማድረግ ንቁ ነን። ስሜታችን በጣም ኃይል ነው በዚህ የእድሜ ክልል ውስጥና ከነዚህ ውስጥ እጅግ በጣም አደገኛው የሚባለው የመጀመሪያው ከውሳጣዊ ባህሪያችን ፈተና አንደኛው ክፍል በእይታ የምንፈተነው በጣም ብዙ ቅዱሳን የተፈተኑበት ፈተና። እግዚአብሔር እንደ ልቤ ያለው ዳዊት እንኳን የኦሪዮን
ሚስት ኦሪዮን በውጊያ ላይ በነበረበት ሰዓት የኦሪዮን ሚስት ገላዋን በምትታጠብ ሰዓት አያት። ከዛ በኋላ አስጠርቶ ከኦሪዮን ሚስት ጋር ከቤርሳቤ ጋር ዳዊት ግንኙነት ፈጸመ። በኃጢአት ወደቀ፣ በእይታ ማለት ነው። ኦሪዮን ከጦርነት ከተመለሰ በኋላ ቤርሳቤ ከዳዊት ጋር እንደተገናኘች ጸነሰች። መጸነሷን የተረዳው ዳዊት ኦሪዮንን እንዲገናኛት ለማድረግ ሙከራ ሲያደርግ ኦሪዮን በፍጹም በማለት ተወሰነ ጊዜ ከቆየ በኋላ ዳዊት ኦሪዮንን ለማስገደል ችሏል ማለት ነው። ይሄ ነገር እንግዲህ የመጣው ከእይታ ነው። በእይታችን የምናመጣው ኃጢአት እጅግ በጣም የከፋ ጉዳት ውስጥ ይጥለናል። ከዛ በኋላ ዳዊት በንስሐ ተመልሶ ንስሐ ገብቶ ፈጣሪውን ይቅር በለኝ ብሎ ነው ከእግዚአብሔር ጋር የታረቀው። እይታ ማለት በነገራችን ላይ ጠቢቡ ሰለሞን አይንም ጆሮም አይሞሉም ማለት አይንም ጆሮም አይሞሉም ማለት እይታ እስካለን ድረስ እያንዳንዱን ነገር እናያለን። የሴቶችን ገላ እናያለን፣ የሰው ሀብትን እናያለን። እሱ የሚነዳውን መኪና ለምንድን ነው እኔ የማልነዳው? እሱ የሚለብሰውን ልብስ እኔ ለምንድን ነው የማልለብሰው? እሱ የሚያደርገውን ጫማ ለምንድን ነው እኔ የማልጫማው? እያለን በእይታችን የምናመጣው ኃጢአት እጅግ በጣም የከፋ ነው። ሴቶች በተለይ በአሁን ዘመን አጫጭር ቀሚሶችን ይለብሳሉ። እኔ 2003-2004 ዓመተ ምህረት አንድ የዚህ ወጣቶች ስልጠና እየሰለጠንኩ በነበረበት ሰዓት የምታስተምረን መምህርት አንዲት ነገር ነገረች። ሴት ልጅ ለምሳሌ ይሄ የጡቷ ፓርት ይሄ እዚህ ጋር በተለይ ከጭኗ በታች ያለው ከመቀመጫዋ በታች ያለው ፓርት እጅግ በጣም ሴንሲቲቭ ነው። የሰውን ልብ የሰውን አይምሮ የመግዛት እንዲሁም ደግሞ የማማለል የመማረክ ባህሪ ያለው ሴት ልጅ በተፈጥሮ ትማርካለች። ሰዎች በዝሙት የሚወርቁት ሰዎች ሴሰኛ የሚሆኑት በእይታ በሚያመጡት ኃጢአት ነው። እይታዎቻችንን መገደብ ካልቻለን፣ እይታዎቻችንን ማዕቀብ መጣል ካልቻለን፣ ለእይታዎቻችን ጥንቃቄ መውሰድ ካልቻለን በእይታችን የምናመጣው ኃጢአት ወይንም ደግሞ በእይታችን የምንፈተነው ፈተና ህይወታችንን ሊያሳጣን ይችላል ማለት ነው። ስለዚህ የመጀመሪያው የምናያቸው ነገሮች ላይ ገደብ ማበጀት። በነገራችን ላይ ይሄንን ስል አለማየት አይቻልም። አንዲት ሴት ለምሳሌ እኔ ባጠገቤ ያለፈች ላያት ይችላል። ማየት አይደለም ከማየቱ በኋላ የሚመጣው ተከትሎ የሚመጣው ነገር ያችን ሴት ተከትሎ ማየት፣ ተከትሎ መመኘት፣ ከመመኘቱም ባሻገር ደግሞ ምናልባት ልናደንቃት እንችላለን። መቀመጫዋን አይተን፣ ቅርጿን አይተን፣ ሁኔታዋን፣ አለባበሷን አይተን ማለት ነው። ይሄ ማለት በስሜት ተገፋፍተን ያችን ሴት ተከትለን ሄደን እንደ ዘመናዊ ሰው ደንጅነን ሊሆን ይችላል። ከዛ በኋላ በስልክ መለዋወጥ ሊኖር ይችላል። ከዛ በኋላ ቀን ከሌት ደውለንላት በመጀመሪያው እይታችን ከዚህ ሴት ጋር ፈቃድ እግዚአብሔር ያለውበት ግንኙነት ከፈጸም ወይንም ደግሞ ወሲብ ካደረግን ይሄ እይታችን ያመጣብን ጣጣ ወይንም ኃጢአት ነው ማለት ነው። ይሄ የመጀመሪያው ከውሳጣዊ ወይንም ደግሞ ከተፈጥሯዊ ባህሪያችን ከሚመነጨው ኃጢአቶች መካከል አንደኛው። በነገራችን ላይ ውሳጣዊ ባህሪ ወይም የተፈጥሮ ባህሪያችን አስተዳደጋችን ሊሆን ይችላል፣ ኑሯችን ሊሆን ይችላል፣ ወደ አልሆነ ቦታ የሚመራን። ብዙ ጊዜ አንዳንድ ቤተሰቦች ልጆቻቸውን በመልካም አስተዳደግ ሲያሳድጉ እነዚህ ልጆች በልባቸው ፈጥረው የሚያድጉት ፈጥረው የሚያሳድጉት ነገር መልካም የሆነ ነገር ይሆናል። ካልሆነ ግን ለምሳሌ ቤተሰብ ልጆቹን አልባሌ ቦታ እንዲወርቁ በማድረግ እንዲሁም ደግሞ በቸልተኝነት እነዚህ ለልጆች ያለ እድሜያቸው የማይገባ ነገር እየሰጡ የሚያሳድጓቸው እንክብካቤ ሊሆን ይችላል። ግን እነዚህ ነገሮች ልጆቻችንን ከውሳጣዊ ኃጢአት ወይንም ደግሞ ከውሳጣዊ ፈተና ከሚመነጩ ኃጢአቶች ውስጥ ሊያካተቷቸው ይችላል ማለት ነው። ሁለተኛው ከተፈጥሯችን ወይንም ደግሞ በተፈጥሮ ከምናመጣው ኃጢአት ከውሳጣዊ ባህሪያችን የሚመነጨው ኃጢአት በመስማት ይመነጫል ማለት ነው። በአሁኑ ሰዓት በነገራችን ላይ የምንሰማቸው
ነገሮች እጅግ በጣም ጥሩ ያልሆኑ ነገሮች ይኖራሉ ለምሳሌ ዩቲዩብ የሚያሰማን ቲክቶክ የሚያሰማን ምንድነው ሬዲዮ የሚያሰማን ቴሌቪዥኑ የሚያሰማን እነዚህ ነገሮች በሙሉ ዛሬ የሰማናቸውን ነገሮች ተግባራዊ እናደርጋቸው የሰማነውን ነገር እጃችን ሊተገብረው ይፈልጋል የሰማነውን ነገር እግራችን ሊተገብረው ይፈልጋል የሰማነውን ነገር አይምሮአችን ሐሳባችን ሰውነታችን በሙሉ ተግባራዊ ማድረግ ይፈልጋል በነገራችን ላይ መስማት ለመልካም ከተጠቀምነው ከፈተና ይታደገናል መስማትን ደግሞ ለክፉ ነገር ከተጠቀምነው እንደዛው የጥፋታችን መንስ ይሆናል ማለት ነው ብዙ ጊዜ ወደ ሚዲያ ምንመጣ አሁን ብዙ ወጣት ቲክቶክ ዩቲዩበር ቲክቶከር እየሆነ ነው በጣም በርካታ ወጣት ሲሰማ ባደገው ሲሰማ በኖረው ነገር ነው አንዳንድ ጊዜ ክፉ ነገር እየሰማ ካደገ ሚዲያ ላይ ወጥቶ ክፉ ነገር ይናገራል ወይ ይሄን ሰውዬስ ባልሰማው ይሄንን ሰውዬስ ባላየው ይለናል አሁን ላይ ጥሩ ስብከቶችን በዩቲዩብ ይተላለፋሉ ጥሩ መንፈሳዊ የሆኑ ትምህርቶች በዩቲዩብ ይተላለፋሉ ጥሩ መልእክት አዘል የሆኑ ነገሮች በቲክቶክ ይተላለፋሉ በሬዲዮ በቴሌቪዥን ይተላለፋሉ ከነዛ ይልቅ ግን ለምሳሌ ሬዲዮ ላይ የዘፈን ምርጫ ፕሮግራም ይኖራል ሬዲዮ ላይ ወጣቶች የሚወያዩበት ስለ ዘመናዊነት ስለ ፋሽን ሾው ስለ ይሄ በተለይ በዚህ ዘመን ስላሉ ልብን ወደሚያጓጉ ስለሚያጓጉ ነገሮች የምንወያይበት የምንመካከርበት ሐሳብ ይቀርባል ሬዲዮ ላይ ከስብከቱ ይልቅ ከመልካም ምክሩ ይልቅ አብዛኞቻችን አይምሮአችን ልቦናችን የሚሳበው በዚህ ነገር ቲክቶክ ላይ በጣም መልካም የሆኑ ሐሳቦች የሚያነሱ መልካም የሆኑ ጥሩ የሆኑ ሐሳቦችን የሚያንጸባርቁ አባቶች ይቀርባሉ የነሱን ምክር ከመስማት ይልቅ ፕራንክ እየተባለ እንዲሁም ደግሞ ዘመናዊነት እየተባለ አለባበስን ለማሳየት ገላን ለማሳየት ለሚቀርቡ ሰዎች አይምሮአችን ቀልባችን ይገዛል ማለት ነው ስለዚህ እምንሰማቸው የምናያቸው ነገሮች ተያያዥ ነገሮች ስለሆኑ እጅግ በጣም እንድንገድባቸውና ልንጠነቀቅባቸው ይገባል ማለት ነው አንዳንዴ ወጣትነት ሲኮን ብዙ ጊዜ በተለይ ቲኔጀር ወይም ደግሞ ይሄ ፋየር ኤጅ የምንለው እድሜ ክልል ላይ ስንደርስ ሁሉም ነገር ትክክል መስሎ ነው የሚታየው አንዳንድ ፈላስፋዎች ምን ይላሉ ማንኛውም ሰው በራሱ ትክክል ነው ማንኛውም ሰው የሚያደርገው ተግባር በራሱ ትክክል ነው ያ ማለት እኔ በራሴ የማደርገው ነገር ትክክል ነኝ ብዬ የማደርገው ከሆነ ትክክል ነኝ ብዬ አስባለሁ ይሄ ፍልስፍና አንደኛ ከማህበረሰቡ ያርቀን ሁለተኛ ከራሳችን ያርቀናል ዋናነትና ሶስተኛው ከእግዚአብሔር ያርቀናል ማንንም ሰው የሚያደርገው ተግባር ጥሩ ከሆነ ትክክል ሊሆን ይችላል ጫት ሲቅም ትክክል ነኝ ብሎ ነው የሚያስበው በነገራችን ላይ በጣም ብዙ ቃሚዎችን ጠይቋቸው እስቲ ለምንድን ነው የምትቀመው ብላችሁ ስትጠይቁት ለመቃሙ እኛን የሚያሳምን የሚመስል ራሱ ያመነበትን ንግግር በጣም በርካታ ምክንያቶችን ይነግረናል ለምሳሌ እኔ የምቅምበት ምክንያት ማዘራጅ ስለሞተሽ ሊሆን ይችላል እኔ የምቅምበት ምክንያት ከቤተሰብ ማግኘት ያለብኝን ፍቅር ስላላገኘው ከጫት ግን ብዙ ፍቅር አግኝቻለሁ እኔ የምቅምበት ምክንያት ቁስሌን ለመርሳት እኔ የማጨስበት ምክንያት ሐዘኔን ለመርሳት ስበሳጭ ነው ማጨሰው በጣም ስበሳጭ ነው የምጠጣው ይላል አንዳንዱ ስለዚህ መጠጣቱን ምክንያት ሰጥቶታል ማለት ነው መቃሙን ምክንያት ሰጥቶታል ማለት ነው ማጨሱን ምክንያት ሰጥቶታል ማለት ነው ምክንያት ሰጥተን ምክንያታዊ ሆነን የምንቅምና ምክንያታዊ ሆነን የምናጨስ ምክንያታዊ ሆነን የምንጠጣ ከሆነ ከዛ ሱስ ለመላቀቅ ጊዜ ይወስድብናል ሁለተኛ ነገር ምክንያታዊ ሆነን ስንቅምም ስናጨስም ስንጠጣም በራሳችን ትክክል ነን ብለን እያሰብን ስለሆነ የምናደርገው ትክክለኛውን መንገድ ለመሄድ ጊዜው ይርቅብናል ማለት ነው ስለዚህ እዚህ ጋር ከሆነ ማንንም ሰው በራሱ ትክክል አይደለም በተቃራኒ ለምሳሌ ቀደም እንደነገርኳችሁ አሁን ወርሃ ጽጌ ለሊት ተነስተን ቤተክርስቲያን አድረን ማህሌቱን ቁመን ኪዳኑን አድርሰን ቅዳሴውን አስቀድሰን ጧት ደግሞ ወደ ስራችን ወደ ስራ ገበታችን የምንገባ ከሆነ ስራ ከሌለን ደግሞ
እግዚአብሔር ስራ እስኪሰጠን ድረስ ጸሎት እያደረግን እነዚህን ተግባራቶች የምንፈጽም ከሆነ ማታ ጉባኤ የምናደርግ ከሆነ ጸሎት የምንጸልይ ከሆነ ስግደት የምንሰግድ ከሆነ የምንጾም ከሆነ ይሄ ተግባራችን እኛንን የምንከውን ስለዚህ ይሄ ትክክለኛ ነገር ነው ማለት ነው ይሄን በማድረጋችሁ ትክክለኝነት የሚሰማችሁ ከሆነ አዎ ራይት መቀጠል ትችላላችሁ እኔ ለምሳሌ ጭፈራ ቤት ገብቼ ጠጣለሁ ሴት ልጅ ያለው በዝሙት ወርቃለሁ የምሰማቸው ዘፈኖች ልቤን ይማርኩታል ጧት ተነስቼ እቅማለሁ ተመሳሳይ የሆነ ውጣውረድ የተሞላበት ትክክለኛ ያልሆነ ህይወታችንን በየቀኑ ቢያንስ የሆነውን የእድሜ ክልላችንን እየቀነሰ የሚመጣበትን ተግባር መፈጸም ከሆነ ይሄ ትክክል ነው የምትሉኝ አልሰማችሁ ለምሳሌ አንዳንድ ሰው አራዳ ነኝ ብሎ ያስባል ማለት ጸጉሩን በማንጨበር ይሄን የምነግራችሁ እኔ ከራሴ ተግባር እኔ ያለፍኩበት ህይወት ስለሆነ ማለት ነው ሱሪያችንን ዝቅ አድርገን እንለብሳለን ይሄ ተግባር አራዳ ሊያሰኘን ይችላል ቋንቋዎቻችንም ይሄ ዘመናዊ የሚባለውን ቋንቋ እንጠቀማለን ትክክለኛውን ቋንቋ የሚናገረውን ሰው እንንቀዋለን ወንዱን በሴት ቋንቋ እንጠራዋለን ሴቷን በሌላ በወንድ ቋንቋ እንጠራታለን ይሄ የርድና ልክ አይደለም እኔ ለምሳሌ በወጣትነት ዘመን አራዳ ብዬ ማስበው እንደኔ እኔ አሁን ከዚህ በፊት አራዳ ነኝ ብዬ ነበር ማስበው ለካ ፋራ ነበር ያለፉት 20 ምናምን አመቶች በሙሉ 27 28 አመቶች በሙሉ በአጠቃላይ በፋራነት ያሳለፍኩበት ዘመናቶች ናቸው ቆጨኛል በእውነት ግን ለበጎ ነው ብዬ ነው ማለት ሁሉን ስላሳየኛል አሁን ላይ ግን ቤተክርስቲያን የሚሄድ ወጣት ንስሐ ገብቶ ንስሐ አባት ይዞ ጸበሉን ተጠምቆ ስጋው ደግሞ የሚቀበል ወጣት ይሄ ለኔ የመጨረሻ የጨስ አራዳ ነው ሶስተኛውና የመጨረሻው ስራ በመፍታት የሚመጣ ፈተና ስራ መፍታት አይምሮአችንን ወደ ተለያየ ነገር እንዲመራን ያደርጋል ስራ ፈት የሆነ ሰው ይቅማል ስራ ፈት የሆነ ሰው ያጨሳል ስራ ፈት የሆነ ሰው ይጠጣል ስራ የማይሰራ ሰው ይሰርቃል ለምን ስራ ስለማይሰራ ስለዚህ ስራ መፍታት በራሱ ራሱን የቻለ ምንድነው የወጣትነት እድሜያችንን ከሚፈትኑ ነገሮች መካከል አንደኛውና ዋነኛው ብዙ ሰው ስራ በማጣቱ እየተፈተነ ያለበት ጊዜ ላይ ነው የምንገኘው የሰው ልጅ ለምሳሌ 12 አመት በፕሪፓራቶሪ በኤሌመንተሪ ከዛ በኋላ 4 አመት 5 አመት 3 አመት 6 7 አመት በዩኒቨርሲቲ ቆይታ ያደርጋል ይሄን ሁላ ከ17 ከ18 አመት በላይ ኬጂን ጨምሮ ሆነ ደግሞ ከ20 አመት በላይ በትምህርት እድሜውን ከጨረሰ በኋላ ዩኒቨርሲቲ ላይ ያለን የሚሰሙ ስሜቶች አሉ በተማርንበት ፊልድ ሲቪል ከተማረን ትልልቅ ፕሮጀክት ላይ ተቋራጭ ሆነን ትልልቅ ህንጻዎችን ገንብተን የትልልቅ ህንጻዎች አማካሪ ሆነን የመንገድ ሰራተኛ ሆነን እነዚህ ሁሉ ነገሮች ዩኒቨርሲቲ ላይ አእምሮአችን እያሰበ ይወጣል ከዩኒቨርሲቲ ከወጣን በኋላ የሚኖሩትን 2 እና 3 አመታቶችን ስራ በማጣት ወይንም ደግሞ በተማርንበት ሙያ ስራ በመፈለግ ጊዜያችንን እንጨርሳለን ከዛ በኋላ ገንዘብም እናጣለን ምንለብሰው እናጣለን ምንበላው እናጣለን ብዙ ቤተሰብ ላይ ዳል እንኖር እንችላለን እነዚህ ነገሮች አይምሮአችንን ወዴት ይዘውት ይሄዳሉ ወደ ኃጢያት ወዴት ይዘውት ይሄዳሉ ወደ ስርቆ ወዴት ይዘውት ይሄዳሉ ወደ ሱስ ትልልቅ መነኮሳቶች ትልልቅ አባቶች እና አባንቶስ እና አባ መቃርስ ሰራተኛ ነበር ትጉህ ሰራተኛ ነው በጣም በዚህ ዘመን ያለ አንድ ገዳም ድንጋራችሁ ላሊበላ መስመር ላይ የሚገኝ ተከዜ ምዕራፈ ቅዱሳን አቡነ ሐዋርያ ክርስቶስ በጣም በተደጋጋሚ የምናገረው ገዳም ርዕሰ ባታውያን ቆሞስ አባ ኪዳነ ማርያም አበመኔት የሆኑበት ገዳም በተለይ ከበርሜል ጊዮርጊስ ጋር በጣም ጥብቅ የሆነ ግንኙነት ያለው ገዳሙ ላይ ስትሄዱ ትልቅ ኢንዱስትሪ አለ የሽመና ማቴሪያሎች አሉ እንዲሁም ደግሞ በጉልበት የሚሰሩ ስራዎች አሉ በማሽን ኤሌክትሪካል የሚሰሩ ስራዎች አሉ የጣውላ ስራዎች አሉ እነዚህ ሁሉ ስራዎች የሚሰሩት በማን ይመስላችኋል
በመነኮሳቱ ብዙ ጊዜ ምን ይላሉ? መነኩሴ ስራ ከፈታ ሰይጣን ይጠገዋል፣ ምንናውንም ሊያሳጣው ይችላል። ብቃት ደረጃ ሲደርስ ድረስ ሙሉ ጊዜውን እኔ ጊዜን ከዚህ በኋላ በጾም በስግደት ፈጣሪን በማመስገን የማሳለፍ ይሆናል ብሎ ወስኖ በአቱን ዘግቶ ከሰው ድምጽ ከሰው ሁካታ ለመራቅ ከወሰነ ያኔ ስራ ላይ ሰራ ይችላል። ነገር ግን ገዳም ውስጥ ያሉ መነኮሳቶች እንኳን በትርፍ ጊዜያቸው ስራ ይሰራሉ። ያቺ የተከዜ ምዕራፈ ቅዱሳን አቡነ ሐዋርያ ክርስቶስ አንድነት ገዳም የቅድስት ኪዳነ ምሕረት ቤተክርስቲያን በመነኮሳቱን የተሰራ ዛሬ አሁን መስከረም 21 የተመረቀው ብሸለ የተሰራው የቅዱስ ሚካኤል ቤተክርስቲያን በእነዚህ አባቶች የተሰራ መነኮሳቶች ራሳቸው ናቸው ዲዛይን ያወጡ ራሳቸው ናቸው ግንባታውን የሰሩት 24 ሰዓት ነው የሚሰሩት። አያችሁ ስራ መስራት አይምሮአችን ወደ አልባሌ ነገር እንዳይሄድ ያደርጋል ማለት ነው። እና ወጣትነታችንን ደግሞ ስራ ከመፍታት እንዴት አድርገን ነው የምንታደገው እንዴት አድርገን ነው የምንወጣው ስንል የመጀመሪያው ነገር ጸሎት ነው። እግዚአብሔርን በንጹህ ልቦና ሆነን እንጸልይ። የለት የምንበላትን ነገር ካገኘን ያችን እየቆረጠምን እንጸልይ። ስራ ስጠን። ምንድነው የኔ መክሊቴ ምንድነው? ሁለተኛውና ዋነኛው ነገር ስራ ለመናቅ ነው። ያገኘነውን ስራ መስራት። ሎተሪ ማዞር ሊሆን ይችላል፣ ጫማ መጥረግ ሊሆን ይችላል። ስራ ከመፍታት አይሻልም? ከመቦዘን አይሻልም? ቀን ስራ የሆነ ቦታ ላይ ተቀጥረን ሊሆን ይችላል። ግን አንዳንዴ ከዩኒቨርሲቲ ስንወጣ ተመርቀን ለብሰን የወጣነው ጋውን ለብሰን የለበስነው ሱፍ ዝቅ ብለን ወርደን እንድንሰራ አያደርገንም። ለዛ ነው ብዙ ጊዜ ወጣቶች ወደ ሱስ የሚጠቁት ማለት ነው። እና ስራ መፍታት ለወጣትነት ፈተና ስለሚሆን ስራ ባለመናቅ ያገኘነውን ስራ በመስራት ምንም ይሁን እኔ ሎተሪ አዙራለሁ ምንም ማለት አይደለም። አንድ ሎተሪ እኮ እስከ 10 እስከ 15 ብር እኮ ትርፍ ይገኛል። አንድ ሎተሪ ትንሽ ድካም አለው። በቀን 200 ብር 300 ብር ካገኘ በቂ ነው፣ ደስታችን ነበር። ዝቅ ያለ ቤት ተከራይተን ከዛ በኋላ ለራሳችን 4 እና 5 አመታቶችን ከሰጠን ማንለወጥበት ምንም አይነት ምክንያት አይኖርም። ዝቅ ብለን ሊስትሮ ከጠረግን ቀን ስራ ከሰራን ምናልባት በእኛ ፊልድ ተመርቀው በእኛ ሙያ ተመርቀው ከፍተኛ ደረጃ የደረሱ ኢንጂነሮች ሊኖሩ ይችላሉ፣ ሕክምና ባለሙያዎች ሊኖሩ ይችላሉ፣ ሌላም በሶሻሉም ዘርፍ ማለት ነው። ስለዚህ እኛ ስራ ባለመናቅ እነሱን እያየን ሳይሆን ራሳችንን ሆነን ከሰራን ከስራ ከመፍታት ከሚመጡ ፈተናዎች መታቀብ እንችላለን ማለት ነው።